በእኔም እመኑ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ። በተለይም ዛሬ እንደምታውቁት በዓለ ጰራቅሊጦስ በዓለ ሀምሳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ40ኛው ቀን እንደገና ለሐዋርያት ተስፋ ቃል ኪዳንን ሰጥቷቸው ወደ ሰማይ ያረገበትን ዕርገት ባከበረን በ10ኛው ቀን የምናከብረው በዓለ ሀምሳ ጰራቅሊጦስ ታላቅ በዓል ነው። ይህ በዚህ በዓል ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ተከታዮቹ የሆኑ ሐዋን ፈሱን በእሳት አምሳል የላከበት ታላቅ ቀን ስለሆነ በዚህ ዕለት የወንድማችንን ድረግ ሁላችንም በመገኘታችን የተሰማኝን ደስታ በቤተክርስቲያናችን እንደዚሁ በመላው ሕዝበ ክርስቲያን ስም ደስታዬን መግለጽ እፈልጋለሁኝ። ደስታውን፣ ሐዘኑን፣ ልዩ ልዩ ውጣ ውረዶች በሰው ልጅ ሕይወት ውስጥ የሚያጋጥሙ ፈተናዎች ናቸው። በመንፈሳዊ ሕይወት በስጋዊ ሕይወት ከፍና ዝቅታ አለ። ነገር ግን ያንን የምንወጣበት መንገዱን እግዚአብሔር እንዲያሳየን ወደ እግዚአብሔር በመቅረብ እግዚአብሔር የሚወደውን መልካም ነገር በማድረግ እግዚአብሔር ሁልጊዜም ከኛ ጋር እንዲሆን እንደሆነ ስናምን እግዚአብሔር አምላክ ደግሞ ልባችሁ አይታወክ በእኔም እመኑ ይላል። ይህንን እንግዲህ እያንዳንዳችን ባከናወነው ልክ በሰራነው ልክ እግዚአብሔር አምላክ የሚሰጠን ጸጋ መንፈስ ቅዱስ ስለሆነ ይህንን በተለይም ደግሞ ለቤተሰቡ ቅርብ ነኝ እንደ አባት እንደ ወንድምም በተለይ ደግሞ አብዛኛውን ጊዜ የምናነሳው የዚህ የህመሙን ወቅት ስለነበረ ከዛ በፊት የነበረውን ታሪክ ነው የማውቀው። በሰላሙ ጊዜ በተለይም ጤነኛ ሆነው ወንድማችን አባታችን ጤነኛ በሆነው ቤተክርስቲያን ሲመጡ የማስታውሰው የአገር ቤቱን ህይወት ነው። ምን አይነት የቤተክርስቲያን ስርዓት ኢትዮጵያ ውስጥ ያለው እስኪመስለኝ ድረስ የሚመጡበትን ሰዓት አውቃለሁኝ፣ ቦታቸውን አውቃለሁኝ እና ልዩ ድባብ ነበረ። ባጣኋቸው ጊዜ ግን በታመሙበት ጊዜ ግን የነበረውን ነገር ዛሬ ላይ ምናልባት እያንዳንዳችን በተወሰኑ ደቂቃዎች ተናግረን ልንጨርስ እንችላለን። የነበረውን ያን ፈተና ግን በጸሎት አሸንፈነዋል። እግዚአብሔር ስሙ ይባረክ። አባት ያው እንደ መንፈሳዊ አባት የሚሰማኝ ፊሊንግ አለ፣ ግን እሱን መቆጣጠር እፈልጋለሁ። ለምን ዕለት ዕለት እንቅስቃሴያቸውን ስለምንመለከት እንደ ቤተክርስቲያን አባት በጸሎት ስለምንተጋ እግዚአብሔር አምላክ መልስ ሰጥቶናል። መልስ የሰጠን ደግሞ ዛሬ እንዲህ ስንገናኝ እስቲ እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ሁሉን ማድረግ ይችላል፣ ሁሉን ማከናወን ይችላል። ወገኖች መታመን በእግዚአብሔር ነው። ስለዚህ ለዚህ ነው እግዚአብሔር አምላክ ልባችሁ አይደለም በእኔም እመኑ ያለ። እሱ ካመንን የማንሻገረው የማናልፈው ነገር የለም። ከፍታ ዝቅታ ምናልባት በሰውኛ ደረጃ ወደ ላይ ወደታች ማለቱ የተወሰነ ነገር ሊኖር ይችላል። ነገር ግን ጤንነትን የመሰለ ነገር የለም ወገኖቼ። በጤንነት ሁሉም ነገር ስለምናገኝ እግዚአብሔር አምላክ የበለጠ ደግሞ ጤናቸውን ጠብቆ የበለጠ ስራ እንዲሰሩ እግዚአብሔር አምላክ ይርዳል። በሁሉም አቅጣጫ የተራዳችሁ በሙሉ ከምንም በላይ በሀሳብ አይዞት በማለት ሙያቸውን እንደበለጠ እንዲያዳብሩ እንደሰማችሁት ነው። ይህን ሁሉ ያደረጋችሁ በሙሉ እግዚአብሔር ተራዳይ መልአክ ይዘዝላችሁ። ቤተሰቦች፣ ጠንካራ ወላጆች፣ ጠንካራ ቤተሰብ አላቸው። ዲቴል አውቃለሁ፣ በቅርብም ቤተሰቦቹን አውቃለሁ። ከስነ ምግባር የቤተ ክርስቲያንን ስርዓት ከመጠበቅ በዚህ በመጽሐፈ ምሳሌ ላይ ልጅህ የሚሄድበትን መንገድ ምራው፣ በሸመገለም ጊዜ ከእርሱም ፈቀቅ አይልም ይላል። እንደ ቦይ ውሃ ነው። ልጆች በምንቀርጻቸው ልክ ነው፣ በምንሰራቸው ልክ ነው ነገ ያገው ትውልድ ተረካቢ የሚሆኑት። ስለዚህ በምን አይነት ቦይ ውስጥ እንዳለፉ የሚያሳይ ቤተሰብ ያየሁበት ታላቅ አባት ናቸውና እግዚአብሔር እድሜና ጤና ያደልልን። ከዚህ የበለጠ ደግሞ
መልካም ስራ ሰርተው ፍሬ የሚያፈራ ስራ እንዲያከናውኑ እግዚአብሔር አምላክ ይርዳዎት። እግዚአብሔር አምላክ ከሩቅም ከቅርብም በዛቸው በዚህ ትልቅ በዓል ላይ የተገኛችሁን በሙሉ እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ይጠብቃችሁ። አመሰግናለሁ። እናመሰግናለን። ከዚህ በመቀጠል የሚኖረን መርሃ ግብር የመጽሐፍ ምረቃ ፕሮግራም ይሆናል። ይህንንም እንግዲህ የተከበሩ አባታችን መጽሐፉን በመመረቅ በይፋ ለእኛ ያደርሱናል ማለት ነው። እርሳቸው መርቀው ለጸሐፊው ለአቶ አበበ አብሬ ያስረክባሉ። ከዛ መጽሐፉ በይፋ ይገለጽና ከዛ በመቀጠል ከውስጡ የተወሰኑ ንባባት ይነበቡልናል። ወደዛው ፕሮግራም እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላክ ሆይ እናመሰግንሃለን። ይህንን የቀረበውን በሕይወታችን ሙሉ እያንዳንዱን ማንበብ ሙሉ ሰው ያደርጋል ይባላል እና ይህችን ፍሬ ያላትን መጽሐፍ ሁላችንም አንብበን እኔንም ጨምሮ ሁላችንም ሳንይዝ እንዳንሄድ ሁላችንም እንገዛለን። ስለዚህ ይህችን ስጦታ ለአባታችን አበረክታለሁ። እግዚአብሔር አምላክ ዳግም የበለጠ እንዲሰሩ እንዲያደርጉት ቅዱስ ፈቃዱ ይሆንልን። በእውነት እጅግ በጣም ደስ የሚል ፕሮግራም ነው። በአጭሩ የተከበሩ ጸሐፊ አቶ አበበ አብሬ እዚሁ እንደቆሙ በዚህ ሰዓት ምን እንደተሰማቸው ይነግሩናል። በእውነቱ በሕይወቴ ልዩ ቀን ነው ብዬ ነው የማስበው እና ደስተኛ ነኝ። እሺ፣ እንዲሁም ደግሞ ያው ሁለተኛ ጸሐፊም ስላለ ወደ እሳቸው። እኔ በዚህ ቀን በዚህ ሰዓት የተሰማኝ ስሜት ለመግለጽ አልችልም። ሁላችሁም እግዚአብሔር ያክብርልን። አባንም እኛን ብለው ወደዚህ እንደመጡ ስንት ስራ ፈተው እግዚአብሔር አምላክ በቤተሰቦቻቸው ይክፈላቸው። ሌላ ምለው የለኝም። ቅድም ብዙ ያልተናገርኩን ነገር አለ። ብዙ የረዱን ሰዎች ስላልገለጽኩ ልቤ በጣም ደስተኛ አይደለም። ስለዚህ እንደ ልጅ ሆኖ በተስኪያን ስንሄድ ስንመለስ እያመላለሰ ከነ ባለቤቱ መዝሙርን አመሰግናለሁ። የልጄን ባለቤት ደግሞ ሙሉነሽን አመሰግናታለሁ። እንደ ልጅ ከጎን የሆነ እናቴ ጎደለሽ ያነሰሽ ስለምትለኝ አመሰግናታለሁ። የቴዲን ቤተሰቦች ብያለሁ። ሁላችሁንም አመሰግናለሁ። መናገር አልችልም። እኔ ደስታውን ሊያናግረኝ አልችልም። ቅዱስ እመቤቴ ቀኗ ነው ዛሬ፣ እሷ ተክፈላችሁ። ሌላ ምንም አይደለም። እግዚአብሔር ይስጥልን። ሁላችሁንም እናመሰግናለን። በክብር ቁጭ በሉ።